ወንድሜ ምን ነካው ጠዋት አይቼው ነበር የሚነካው ወደዚህ መሸልሽ ደግሞ ምን ሆነሽ ነው የምታዘንብኝ? ቀጥቅጬ ስላልገደስኩ ምስጋና መሆኑ ነው? አልበላም አልክ? በቃ ግድ የለም አንተ ብላ አምባር ስታሳዝን ባሏ ድንገት ሞተ። ምን ያህል በወድሽ ነው ወንድሜን ስትገኙ እያየሁ ዝም ያልኩት? አታስመስል። ለመሬት ስትል ቆመህ እንዳየኸኝ አውቃለሁ። ሞቱንም ከኔ በላይ እንደምትፈልግ አውቃለሁ። እኔ ባጣም ዛሬ አንቺ ግን ብርሃንሽን ነው ያሳጣሽ። ማለት አያለኝ ሚሻ ደህና አደርሽ አምባር። አዲስ ነገር አለ? አዲስ ነገር የለም። ደብዳቤውን ከላኩኝ ቆይቷል፣ ግን እስካሁን አልመለሰልኝም። አጎትሽ ከላከ እነግርሻለሁ። እሺ አምባር። ሰላም ዋይ። እሺ አምባር፣ ቻው። አምባሬ እስከዛ ድረስ ያለውን ቁረጭ። እሺ የዘለልሽውን እኔ እየተከተልኩሽ ቆርጣለሁ። እኔ የምልሽ ስንት ነው የጎደለሽ? ከዛ አዲስ አበባ ግን በእግር ምን ያህል ይርቃል? ሞኞ በእግርሽ ሄደሽ በጉዞ ብዛት የሞተችው ሴት ተብለሽ ቴሌቪዥን ላይ ልትቀርቢ ነው። አሁንስ ምን ለዩ? ሲሞኝ መሞቴ አይቀር። እናንተ ሁለታችሁ የመጨረሻ ማስጠንቀቂያ ነው የምሰጣችሁ። ስራ አትሰሩም እንዴ? ማን ነው? አምባሬ የመሸበት እንግዳ አታሳድሪ።
በያም ይጣፍጠው ፍርፍርሽ ናፍቆኝ ነው የመጣሁት። ወዴት ወደ ኋላ ትንሽ ወደ ኋላ ቆጭ አምባሬ አበይ ወዴት ዋጫ አምባሬ አበይ አሁን መሄድ ትችያለሽ። አምባር አጎት ሲልክ ነግርሻለሁ። እሺ አምባር ደብዳቤዎቹን እየላኩኝ እንዳልሆነ አውቃ ይሆን እንዴ? ደህና ነሽ ግን አምባር? አምባሬ እኔ ቆይ አምላክ እንጀራ ልጅ ነኝ። እኔ ቆይ ምን አደረኩኝ? አላሳዝነውም እንዴ? በይደና ደሪ በቃ በሩን በደንብ ዝጊ እሺ። አምባሬ ሚስጥረኛሽን እየበረደው ነው። መቼ አንድ ብለው ጋሞ በእናትህ ጋሞ በእናትህ ጋሞ በእናትህ ጋሞ በእናትህ ጋሞ በእናትህ ጀምበሬ አምባሬ ምነው እናቴ አባቴን አስበልጣ አንተን አይደለም ያደራ ያለችው? አጎትዬ ጠፍቼ እንኳን የምሄድበት እናት የለኝ አባት የለኝ። አጎትዬ ገንዘብ ላክልኝና ነፃነት ልግዛ። አምባር
ወይ አምባርዬ እዝራ አምባር አጎትሽ ደብዳቤ ላከ። አጎትሽ ደብዳቤ መልስ ሰጠ። አምባሬ የኔ ፀሐይ ምን ሆነሽብኝ ነው? እኔ አጎትሽ ላንቺ አንሼ ነው። ለመሆኑ አምባሬ እንዴት ነሽ? በላካችሁልኝ የዳሽን ባንክ አካውንት የተወሰነ ብር አስገብቻለሁ። እዚያ አጠገብሽ የሚረዳሽ ሰው ካለ በዳሽን ባንክ ሱፐር አፕ አካውንት ከፍቶ በቀጥታ ወደ አንቺ እንዲያስተላልፍ አድርጊው። ካልሆነ ግን እስከ ቅርንጫፉ ድረስ ሄዳችሁ ወጪ አድርጉት። ብቻ አንቺ አይዞሽ አዲስ አበባ ስትደርሺ ወፌ ብረሪ ብረሪ አምባር ብረሪ ብረሪ ነግቶሌ ሲወጣ ሲደምቅ ፀሐዩ ብረሪ አምባሬ አንቺ ነው ሰማዩ። ወፌ ብረሪ ብረሪ አምባር ብረሪ ብረሪ አምባር ብረሪ ብረሪ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ አዲስ አለ አዲስ አለ ሷለ ሳው ወቅ ሳው ታ አዲስ አበባ አዲስ አበባ አበባ ስጠኝ። ከዚህ የለም የ50 ብር አበባ ስጠኝ። የለም ይልከ የ50 ብር አበባ ስጠኝ። የለም 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 የአበባ አበባ አሰማም እንዴ ምን ይሰራል ካለ አበባ አንተ ማማ ናፍቃኝ መቃብር ጋር ልሄድ እንዴት ነሽ እናቴ? እንዴት ነሽ? እባክሽ ይቅርታ አድርጊልኝ ሁለት ቀን ጸለይሽ። እንዴት ነሽ አደዬ? እንዴት ነሽ አደኮ? ከሄድሽ በኋላ አይዞ የሚለኝን ሰው አጣሁኝ እኮ። አይዞ አዎ አይዞ መባባል አለብን። አንዳችን ለአንዳችን እናስፈልጋለን። አይዞ አይዞሽ አይዞን መባባል ያስፈልገናል። አንጨካከን። አንዳችን ለአንዳችን ጥላ ከለላ ነው። ምንም ችግሩ ከባድ ቢሆን እና ልክ እንደዚህ ይሄ ወንድሜ በእናትህ ልብስ እንዴት እንዳበሰበስከው። እሰይ ማን ራስ የውሃ ጨዋታ ጀምራል። ባንክ ቡኬን አበሰበስከው በእናትህ። የምን ባንክ ነው? የዳሽን ባንክ እኮ ደንበኛ እኮ ነኝ። ምን ከዘመኑ ጋር አብሮ የዘመነ ባንክ ነው። ለምሳሌ ዳሽን ባንክ ሱፐር አፕ በውስጡ በርካታ ኑሮን የሚያቀሉ ጉዳዮችን የያዘ ፕላትፎርም ነው። ቨርቹዋል ማስተር ካርድ የሚባለው ስኳል እዛው ስልክ ላይ እንኳን ዓለም አቀፍ ተቀባይነት ያለው በውጭ ሀገር ለሚደረጉ ክፍያዎችና ግብይቶች ተብሎ የተዘጋጀ በእጃችን የምንይዘው ሳይሆን በስልካችን የሚቀመጥ ቨርቹዋል ካርድ። አረ ወንድሜ በእናትህ ና ባንክ ቤት እንሂድ፣ ለኔም አካውንት ክፈትልኝ። አረ በእናትህ ወንድሜ መሄድ እኮ አይጠበቅብንም። በዳሽን ባንክ ሱፐር አፕ እኮ መክፈት ይቻላል እዚህ ስልካችን ላይ። ጓደኛዬ የልቤ ሰው ዳሽን ባንክ አንድ እርምጃ ቀዳሚ። የት ነው ያለ ነው?
ወደዚህ ልመጣ ቻለ? እንኳን ወደ ሲንድቱ በሰላም መጣችሁ። ማለት ይኸውላችሁ ዓለም ገደብ የሌለውን ህይወት ቀለል አድርጎ ለመኖር ሌት ተቀን ሰዎች ይለፋሉ። በዚህ በእኛ ዓለም ደግሞ ህይወት የበለጠ ቀላልና ምቹ ናት። በዚህ ከተማ ውስጥ ያሻችሁን ገንዘብ ለፈለጋችሁት ሰዎች፣ ቡድን፣ ተቋም ያለ ገደብ የምታዘዋውሩበት ከተማ ነው። ታዲያ በዚህ ብር ያሻንን መግዛትና መሸመት እንችላለን ማለት ነው። የፈለጋችሁትና ያሻችሁን ነገር መገበያየት ትችላላችሁ። ነገር ግን ይህንን ማድረግ የምትችሉት በዚች ከተማ ሳይሆን እዚሁ እኛ ዓለም ውስጥ በሚገኝ ሌላኛው ከተማ ውስጥ ነው። ታዲያ ወደዚህ ከተማ እንዴት ነው የምንሄደው? አንድ እርምጃ ብቻ በቂ ነው። እንዴት? አሁን ደግሞ የት ነው ያለነው? በዚህ ከተማ ውስጥ የማይሸጥ የማይለወጥ ነገር የለም። ካላችሁስ የማይሸጠው ነፍስ ብቻ ነው። የፈለግነውን ነገር ሁሉ በዚህ ከተማ ማግኘት እንችላለን ማለት ነው። በሚገባ ያለምንም ጥርጥር ባላችሁበት ሆናችሁ ጊዜ ቦታ ሳይገድባችሁ የፈለጋችሁትን አይነት የተለያዩ አልባሳቶች በከተማችን ውስጥ ያሉትን የሁሉንም ሱፐር ማርኬቶችና የኤሌክትሮኒክስ ምርቶችን በተጨማሪም ይህን የመሰለ ስንጋ ብትፈልጉ ቅርጫ አድርገን የፈለጋችሁበት ቦታ እናመጣላችኋለን። በዚህ ከተማ ውስጥ አለ እንጂ የለም የሚባል ነገር የለም። ታዲያ ከዚህ ለመውጣት አንድ እርምጃ ወደፊት። ሰላም፣ እንዴት ናችሁ? ሰላም። አሁን ያላችሁበት ከተማ ማይካድስቲ ይባላል። በዚህ ከተማ ህይወት የተፈጥሮ ንግድ ከብርሃን ፍጥነት በላይ የምትጓዝበት የዶሮ ላባን ያህል ቀላል የሆነችበት የቴክኖሎጂ ከተማ። ምን የተለየ ነገር አለ እዚህ ከተማ? በዚህ ከተማ የዳሽን ካርድን ብቻ በመጠቀም ብራችሁን ወደ ዶላር በመቀየር ዓለም አቀፋዊ ግብይቶችን ለመገበያየት ለምሳሌ ከሼን ከአሊባባ ላይ እንዲሁም ከኔትፍሊክስ ላይ ፊልሞችን ከስፖቲፋይ ላይ ደግሞ ሙዚቃዎችን ከቤታችሁ ናችሁ የመዝናኛ ክፍያዎችን መፈጸም የምትችሉበት ሙዝ ከመላጥ በላይ ህይወት ቀላል የሆነበት ታላቅ የቴክኖሎጂ ከተማ ነው። ቆይ እንደዚህ ህይወትን ቀላልና ዘመናዊ የሚያደርጉ ከተሞችን የያዘ ዓለም ምን አይነት ዓለም ነው? ይህ ዓለም ሁሉም በአንድ የያዘ የዳሽን ሱፐር አፕ ዓለም ነው። በዳሽን ሱፐር አፕ ዓለም ሁሉም ነገር አንድ እርምጃ ቀዳሚ ነው።